ወረብ እሺ ቦይ ቃላቢያው ዛሬ በአዲስ ቪዲዮ መተናል። ያም አዲስ ቪዲዮአችን ሂፕሆፕ የብዙ ጥያቄ ነው። ሂፕሆፕን ማን ጀመረው የሚለው ጥያቄ ነው። ያው ለሁላችንም ጥያቄ ሆኖ እስከዛሬ ቁጭ ብሏል። በጣም ብዙ አርቲስቶቻችን አሉ። ብዙ አርቲስቶቻችን ጸብ ውስጥም ገብቶበታል። ቢፍም አለ። የሆነ ሞቅ ጋል ያለ ነገር አለ። እሺ እሱ ነገር ምንድነው የሚለውን ነገር ሲገባ ገባ እያለን ደግሞ ዝም ብለን እናየዋለን። ማጌጫና ጥሎሽ እኔም አይከፋኝ አንቺ ላማርክሽ የልጅ ሚካኤል የመጀመሪያ አልበም ላይ የተካተተ አንድ ዘፈን አለ። ከዛ በፊት ግን ተሰርቶ የተለቀቀ ነውና ከአልበሙ በፊት የተለቀቀ ነበር እና ለቢፍ እንዲመች ተደርጎ አልበም ላይ ገብቶ ተለቆ ነበርና ያ ደግሞ የተለቀቀው እንዴት ነው? ያሉታ ተራራ አልወረደ ሜዳ ምን ያስፎክረዋል እንደ ጀግና አርበኛ ቢሮም ያስታውቃል ያበሻ ልጅ ደግሞ ለወደደው ጎራ ለጠላው መራራ አስጠንቅቀው ጎበዝኛ ነው ድንጉራ ራፐር ከሆነ ራፕ ያርግ እንደኛ የመሸለላ ነው እያሉ አንደኛ እኛ ጀምረ ነው ሂፕሆፕ አማርኛ እግዚአብሔር ያሳያችሁ የሚያወራው ሌላ እንዴት ይታሰባል አራዳ ሽወዳ መቼም አትልክ በግን ቀበሩ እንዲገድል የሆነ ሆነና ይሄው ተያየና መልሰን ወሰድነው ዙፋኑ እንደገና እስኪ ከፈትኛ ነንተረኛ ክሬዚና ሳኒ የዜማ መለኛ ጨዋታው ያማረ እንዲህ ባገርኛ ቆንጆ ተሰባስቦ ቢመጣ ወደኛ መቼም አይጠፋውም የሰው ነገርኛ አወሰውያቸው በለው ተባብለው የሰሩብን ሴራ ለሙዚቃው እድገት ስንል ደፋ ቀና መስሏቸው ነበረ እኛማ ምንተኛ ሀጣምረው ቁጭ አሉ አንዴ ዘፈኑና እንደሱም አይደለም። እቺ ቨርስ ብዙ ጥያቄዎችን ፈጥራለች። እዚህ ላይ ሁለት ሰዎች ተነካክተዋል። ምንም ጥያቄ የለውም። ሁለት ሰዎች ነው የተነኩት። ይሄንን አሌክስም ቃለ ምልልሱ ላይ ብሎት አምሮ ቁጭ አሉ አንዴ ዘፈኑና ምናምን የተባልኩበት ነገር አለ። ምን የተባልኩ ለኔ ነው ባይዘው ምን እስኪ አራዳ ለአራዳ የሚል ዘፈን አለ። አራዳ ለአራዳ መች ሸዋወድና ሁለት ሰዎች እዛ ላይ ጠቅ ተደርገዋል። እናም እዚህ ቨርስ ላይ ነው የተጀመረው ነገሩ እየከረረ የተጀመረው ማለት ነው። እኛ ጀምረ ነው ሂፕሆፕ ሀገርኛ የምትለው ፓርት ላይ እዚህ ጋር ነው እኛ ጀምረ ነው እኛ ጀምረው አትበል እና እኛም ጀምረነዋል ብሎ ቴዲዮ በጣም በቃ ጽድት ያለች አንድ ቨርስ ለቆበት ነበር። እስቲ ልንገረዋ ትንሽ ስለራሴ ፈርቀዳጆንና የኔ እንቅስቃሴ ጥበብ ስጦታ ነው ሂፕሆፕ ማንገሴ ላረጀው አራዳ ክፉ አይደለም መልሴ ስማኛ ጀለሴ ፉከራ ቀረርቶ ብዘፍ ባገረኛ ባሎጣም ተራራ ባሎንም አርበኛ ወራሪ ቀማኛ ከመጣብንኛ እኮ ማሊተኛ ታሪኬን ጠብቄ ማውረስ አለብኛ እኔን ተረኛ ባቋራሽ ታስቦ ለመሆን ዝነኛ መላው ቢጠፋበት አዳማጩ ማግኛ ቦጨቀ ስለኛ ይሄ ተረተኛ አልገባንም እኛ ስቴጅ ላይ ሚተኛ ታሪኩን ረስቶ ተጠጋ ወደኛ ጥገኛ ናና ሞክረኛ እኔን አንደኛ ግጥሚያ አደገኛ ጎግል ላይ ሰርች አድርገው ቴዲዮ ብቸኛ የመጀመሪያ ነው ጉራጌቱ ነኛ። እና ምንድነው እንደዚህ አይነት ንክኪዎች ነበሩ እስከዛሬ አሁን እየተነካኩ የመጡበት ማለት ሁለተኛ አልበም ጨርሶ ምናምን ተብሎት ከተለቀቀ ሶስተኛ አልበም ላይ ሲገባ ቴዲዮ እቺን ዘፈን እንደዚህ ቻርጎ ሰርቷት ነበረ። ነፍሴን አልሸጥኔ ነፍሴን የግዜሩ አልቋቋም ለምድሩ ግባ በሉት ንስሐ ሳትገባ አትገባም ገነት እና ልጅ ማይክም አትገባትም ያለው ንስሐ ካልገባ አትገባትም ያለው እሱ ነው በጣም ያው በቃ እሱ ምክንያቱም እኔ ላይ ፎከስ ያደረገ ነው ብዬ ስላሰብኩት እሱ አይደለም ሊል ይችላል። ወይም ኢንተርቪው ላይ እንዳየሁት ሰው በወሰደው መንገድ ይወሰደው ነው ያለው። እኔ ብቻ ትውልድን ለማዳን ነው የተጠቀምኩት እሱ ብሏል። ለኔ ነው በቃ ለማንም አልሰራውም ለኔ ነው ብሎ ገግሟል። እና እንዲም ብዬ ገግም ያለው ብሏል እሱ። እኔ ግን እኔ ነው ብዬ ገግም ያለው ስለዚህ እሱ ነው ልጅዋለሁ። መሀል ላይ ምንድነው የተፈጠረው? በቃ በሁለቱ መሀል የነበረው ቃለ ምልልስ ያው እንደዚህ ነበረ እየቀጠለ የነበረው። የቴዲዮ የመጀመሪያ አራዳ የምትባል አልበም ነበረችው። ከዛ ልጅ ማይክ አዲስ አራዳ ብሎ ቀጠለው። ከዛ አሁን ደግሞ አሌክስ እንግዲህ የድሮ አራዳ ብሎ መጥቷል። ልክ በእንደዚህ አይነት መንገድ እያለ እየተጧጧፈ ቀጥሎ እኔ አለው አልጠፋውም እና እቺ ቨርስ ለእኔ ነች ብዬ ገግም ያለው ብሏል። ልክ አሌክስም እንደ ልጅ ማይክ ማለት ነው። አዎ ቀጥታ ለኔ እንደሆነ እኔ አውቃለሁ። ገግም ያለው በቃ እኔ ለኔ ነው። ከልጅ ማይክና ከቴዲዮ
ለአንተ ምርጡ አርቲስት ማን ነው ተብሎ ተጠየቀ። አሁን ላይ ከቴዲዮ እና ከልጅ ሚካኤል ለአንተ ምርጡ አሌክስ ነው። አዎ ኖ ዳውት። እናም እንዲህ ብሎ ከመለሰው በኋላ በጣም በቃ ማለት ሰልፍ ኮንፊደንስ ምናምን ያበደ ነው። እየተጧጧፈ መቶ መጨረሻ ላይ ሂፕሆፕን ከጀመሩት መሃል እኔም አለው ብሎ አሌክስ ተናግሮ ነበር። ሂፕሆፕን ከጀመሩት አርቲስቶች መሃል በጣም ብዙ አርቲስቶች እኔ ነኝ ያላሉ እስከዛሬ ብዙ ቃላቶችን ያላወጡ አሪፍ ሂፕሆፕን የሰሩ ልጆች አሉ። ከነ ሳንቮድ ጀምሮ ሳንቮድ በእንደዚህ አይነት ከዛም ቀጠል ብሎ ደግሞ እነ ጋሞ ቦይስም እንደ በእንደዚህ አይነት ከዛም ቀጠል አድርገው ደግሞ እንደገና እነ ብሊንግስ ከዛም በኋላ እንደገና ቀጠል ብሎ ኤምሲ ሲያምሬ You make me to come get with you. You make me to come rock with you. Anchi know, and they method. Ligo anchi know, and they method. Ligo. How beat? የቃለ ምልልሱ ላይ ግን እናንተ ሰይፉ ላይ ቁጭ ብሎ የሚሰሙት ነገር በሙሉ ማለት ነው። እኔ የሚገርመኝ ምንድን ነው በቃ ማን የሚያወሩት ነገር ማለት ነው። እያንዳንዱ ሹር ነው ያለው። በቃ እያንዳንዱ ነገር ጠቅ ነው። እያንዳንዱ ነገር ጠቅ ሳይደራረጉ ጭራሽ አወሩ። ለምሳሌ አሁን ልጅ ማይክ ካለው ይሄንን ያለውን ስሙት። 3 አልበም ሰርቻለሁ፣ ስርዓት ያለው ሰጥቻለሁ። እሺ አራተኛው በኋላ የፈለኩበት ቦታ ብረግጥ የሚቀየመኝ ሰው አለ አይመስልም። የሚቀየመኝ እዛም እዚህም ብዘል የሚለው ነው የታያችሁ። ግን እዚህ መሀል ምን አለ ትንሽ ረቀቅ ስናረጋት እንደ ቃል ኢንተርቴንመንት ወጣ ምናምን አድርገን ትንሽ አጋ አርገን ስናስበው ምንድነው የሚሆነው? ልጅ ማይክ 3 አገርኛውን የጠበቁ 3 አሚን ልጅ ማይክ ስርዓታቸውን የጠበቁ 3 አልበሞች አስረክቤያለሁ። ስርዓታቸውን የጠበቁ 3 አልበሞች ማለት ልጆችም ቢከፍቱት አዋቂም ቢከፍተው ኤኒታይም ቢከፈት የሚሰማ አይነት ዘፈን ማለት ነው። እና እነኚህ 3 አልበሞች ሰርቻ አስረክቤያለሁ። ከዚህ በኋላ እዚህም እዛም ብዘል ምንም ችግር የለውም ነው አባብሎ። ግን እነኚህ 3 አልበሞች ብለን ስናይ ለምሳሌ ከቴዲዮ አልበሞች የምንሰማቸውን 3 ዘፈኖች እንስማ። ይሄንን ከዛ ይሄንን የሴቶች ማግኔቶች መቻወቁት ኃይሉ ችቦይ ሞላ ወገቧ ፊት ሲንቀሳቀስ ሳራ ባለ ትልቅ ጋራ ብሎሻል ቢልየስ። ከዛም ደግሞ ይሄንን ስትመጪ ካጠለቅሽው ቀሚስ ተጭንሽ ጉልቶ ከቀሚስሽ ውጪ ሌላ አጉል ቦታ መቻየውን ከቶ ሌላው ይቅርና ታክሲ ቦታ ሞልቶ ታፋዬ ተቀምጠሽ ኑሮዬን ሳወጋሽ ምን ጉሎ ምን ጠፍቶ ምንም ሳልደብቅሽ ሁሉን ሳወጋሽ ከአጥንቴ ውጪ ከሰውነቴ ላይ ሌላ ምን ወጋሽ። ልክ ነው። እነኚህ ዘፈኖች መሃል ያሉ ትንሽ ቃላት የማይመቹ ነገሮች አሉ። ስርዓታቸውን የጠበቁ አይደሉም ማለት ነው። አሁን ተግባባን። ስርዓታቸውን የጠበቁ አልበሞች አይደለም ሰርቶ ይሰጠነው። ስለዚህ እኔ ስርዓታቸውን የጠበቁ አልበሞች ሰርቼ ይሰጥቻለሁ። በጣም ቀላልና ቀላል ኤክስፕላኔሽን ነው እዚህ ጋር ያስቀመጠው ማለት ነው። እኔ ልጅ ማይክና ቴዲዮ መሃል ያለው ልዩነት ብዬ የሚሰማኝ ማለት ልጅ ማይክና ቴዲዮ መሃል አለ ብዬ የማስባቸው ልዩነቶች ምንድናቸው? ልጅ ማይክ ቀጥታ አይናገርም ማለት ቀጥታ እንደዚህ መጥቶ ቀጥታ አወራቸውም ነገሮችን ግን ዞር አድርጎ ጠቅ ያደርጋቸዋል ማለት በጣም በሚገርም ስታይል የሚገባው የልጅ ሚካኤል ፋን ሆኖ ቁጭ ብሎ ምናምን ይሄንን ታሪክ የሚረዳው ሰው ካለ ልጅ ማይክ የሚናገራቸው ነገሮች በብዛት
አሪፍ መልስ ምት ይሰጣል። በጣም አሪፍ መልስ ምቶች ማለት ነው። በዛው ልክ ደግሞ ቴዲዮ ቀጥ ያለ ንግግር ነው የሚናገረው። ቀጥ ያለ ንግግር ማለት ለጥያቄዎቹ መልስ ቀጥ ያለ እና ልዩነታቸው ይሄ ነው። የራሳቸው ጣዕም አላቸው ሁለቱም። የተሻለ ነገር ሰርተዋል። እስከዛሬ ድረስ ሂፓፕን እዚህ ድረስ ገፍተው አምጥተዋል። መረው በሚለው ደግሞ እንቀጥልና ያበደ ነገር ሰርታችሁ አቀብሉ። እኛም እንሰማለን እንዴ ደስ እያለን ለዛውም ሪያክት እናደርግበታልና ከኛ ፋሚሊ ጋር። ስለዚህ ማ ፋሚሊ እንደዚህ አይነት ኤክስፕላኔሽን ነው ያለን። ሂፓፕ ማጀመረው ጥያቄ አይደለም። ብዙዎቹ አርቲስቶች ጀምረውታል። በጣም ብዙ አርቲስቶች ገፍተው እዚህ ጋር አምጥተውታል። ይሄ ጥያቄ አይደለም። ዋናው ጥያቄ ምንድነው? ሂፓፕን እስከዛሬ እንዲህ ካመጣ ነው ከዚህ በኋላስ የድረስ እንወስደዋለን? ሲቀጥልስ ህፃናት አሁን የሚመጡት ታዳጊዎቹ አርቲስቶች ላይ ምን እየሰራን ነው? እንዴት አድርገን ነው ሰርተን የምናመጣው? እንዴት አድርገን ነው ሰርተን ከፍ የምናደርገው የሚለው ነው ዋናው ጥያቄ የሚሆነው። እንደ ቃል ኢንተርቴንመንት እንግዲህ ማጀመሪያው አለም ይሄ ሁሉ አርቲስት እያለ እኔ ጀመርኩት አባቴ አይሰራም። እና ሀሳብ አስተያየት ካላችሁ ኮመንት ላይ ማስቀመጥ ይቻላል። አዳዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ኮመንት ላይ ይቀመጣል ምን ይሰራለት ምናምን የሚባለው ነገር። ከዛ ውጪ ፒስ